በቢሾፍቱ ምሽቶች ስር አንዳንዶች በሹክሹክታ ብቻ የሚያወሩት አፈ ታሪክ አለ። ሰው የምትመስል ግን እንደ ሰው ያልሆነች በጋራ በሩ ተራራ ስር ተደብቃ ሰዎችን ወደ መረቡ የምትስበው ቀይዋ ሸረሪት። ሰላም ከመጽሐፍ ማህደር ቤተሰቦች፣ ዛሬ በቢሾፍቱ ቆሪጥ የመጽሐፍ ትረካችን ክፍል 4 ላይ ደርሰናል። አለምሸት ከጋዜጠኛው ጋር የሚያደርገው አስገራሚና አስደናቂ ንግግር። የንግግራቸው መነሻ ስለ ኢንቨስትመንት ቢሆንም በውስጡ የተደበቀው የቆሪጥ ሚስጥርና የአለምሸት የድሮ ፍቅረኛ እንቆጳ ትዝታ የታሪኩን አቅጣጫ ወደ ሌላ ስሜታዊ ጥግ ይወስደዋል። ጋዜጠኛው አለምሸትን በጥያቄዎቹ ሲያፋጥጠው፣ አለምሸት ደግሞ ያለፈ ሕይወቱንና እንቆጳን እያስታወሰ የሚሰጣቸው መልሶች በቢሾፍቱ ምሽት ላይ ጥላቸውን ጥለዋል። አለምሸትና ጋዜጠኛው ምንን ይፋ ሊያደርጉ ነው? እንቆጳስ በዚህ ታሪክ ውስጥ ምን ቦታ አላት? ተራኪ ኤፍሬም ፈለቀ ነኝ። መጽሐፉን ከመጽሐፍ ማህደር ጋር አብረን እንቃኘው። የቢሾፍቱ ቆሪጥ ክፍል 4። ደራሲ ተስፋዬ ገብረአብ። የደብረ ዘይት ሰዎች መቼም በጨዋታችሁ መካከል የቆሪጥን ስም ካላነሳችሁ አይሆንላችሁም። ወጣቱ ባለስልጣን ይህም ብሎ ረጅም ሳቅ አሰማ። ዳሩ ግን ረጅም ሳቁን ሙሉ በሙሉ ሳያጠናቅቅ መካከሉ ላይ ይገታው ዘንድ ተገደደ። ይህ የሆነው ባለስልጣኑ ከአለምሸት ጠብቆት የነበረውን የሳቅ አጀብ በማጣቱ ነበር። አለምሸት የባለስልጣኑን ቀልድ ላለማባከን ሲል እንኳ ቁራጭ ፈገግታ ለማበርከት ሳይችል ቀረ። በነገራችን ላይ አለ አለምሸት የሐዘን ደመና በሚረጩ አይኖቹ ባለስልጣኑን እያጤነ፣ ቀደም ከቆሪጥ ጋር የተያያዘ ቀልድ መሰንዘሬ ከባድ ስህተት ነው። እንዴት? የቢሾፍቱ ቆሪጥ ያሻውን ሁሉ ማድረግ የሚችል ባለሙሉ ኃይልና ስልጣን እንደሆነ የጋራ በሩ ሰዎች በጽኑ ያምናሉ። ትውልድ መንደሬ ርቄ በመቆየቴ ነው መሰለኝ ጋራ በሮች ስለ ቆሪጥ ያላቸውን እምነት ችላ ብየው ነበር። ከመላሴ ካመለጠኝ በኋላ ነበር መሳሳቴን ያስታወስኩት። ገበሬዎቹ ከዓይኖቻቸው በሚወረወሩ ቁጣ የእሳት ጅራፎች እስኪበቃኝ ነው ያለመጠጡኝ። ሰርግና ሐዘንን በአንድ ድንኳን የማስተናገድ ያህል ነው የከበዳቸው። ባለስልጣኑ የአለምሸትን ንግግር አቋርጠው ቆሪጥ መሰረቱ ምንድነው? ሰው ወይስ ሰይጣን? ለዚህ ጥያቄ አለምሸት ቀጥተኛ መልስ አልሰጠም። በቅድሚያ እስኪ አንተ ስለ ቆሪጥ ያለህን ዕውቀት ንገረኝ አለው መልሶ። ባለስልጣኑ ራሱን ግራና ቀኝ ንጦ ሲያበቃ ቢራውን ደህና አድርጎ ተጎነጨ። ከዚያም ምን አውቃለሁ በሚል ስሜት እንደማሰብና ፈገግ እንደማለት ብሎ እርግጠኛ ሳይሆን መልስ መስጠት ጀመረ። ቆሪጥ ዩኒቨርሲቲ ያለው ነው መሰለኝ ለመጀመሪያ ጊዜ ስለ ቆሪጥ የሰማሁት። ተረት ቢጤ ነው ታሪኩ። ቢሾፍቱ ሐይቅ አካባቢ እንደሚኖር ጃንሆይ ቅንድቡ የተጋጠመ ሰው ይገብሩለት እንደነበር ይህንኑ ነው መሰለኝ የሰማሁት። ይህም ብቻ አለ አለምሸት በፈገግታ ተውጦ። እንግዲያው ስለ ቆሪጥ 100 ያህል እንኳን አታውቅም። አለምሸት ሮዝማን ሲጋራውን በመለኮስ ላይ ሳለ ባለስልጣኑ ስለ ቆሪጥ የሚያውቀውን ጥቂት ተጨማሪ ነገሮችን አስታወሰ። ዩኒቨርሲቲ የነበሩ የደብረ ዘይት ልጆች ሲናገሩ የምንሰማቸው መሳጭ ተረቶች ትዝ ይሉኛል። ቆሪጥ አንድ እግሩ ቆራጣ በመሆኑ ቆሪጥ እንደተባለ ለሚያመልኩት ሰዎች ሀብት እንደሚሰጥ። አለምሸት ሲጋራውን መጥቶ ጢሱን አትጎልጉሎ ከለቀቀ በኋላ እንግዲህ በቆሪጥ ዙሪያ ያሉ ትረካዎች ተረት ናቸው አይደሉም የሚሉ አከራካሪ ይመስለኛል ሲል ጀመረ። የተማሩ ሰዎች ሁሉ ስለ ቆሪጥ አሁን ባልከው መንገድ ማሰባቸው ግድ ነው። ጋራ በሮች ግን ስለ ቆሪጥ የተለየ እውነታ ነው ያላቸው።
ቆሪጥ ከዝቋላ የተባረረ ጋኔን መሆኑን ያረጋግጣሉ። ከዚያም አልፎ ቆሪጥን ማነጋገር እንደሚቻል በእርግጠኝነት ይናገራሉ። ባለስልጣኑ አለምሸትን ትክ ብሎ ሲያጤነው ቆየና አንተ ቆሪጥ በአካል ይከሰታል ብለህ ታምናለህ? ሲል ጠየቀው። አለምሸት አመነታ። በአካል ይከሰታል ብዬ ለማመን እቸገራለሁ። በድምፅ እንደሚከሰት ግን እርግጥ ይመስለኛል። ከቆሪጥ ጋር ተነጋገርን የሚሉ ከአንድ በላይ ሰዎችን አውቃለሁ። የት? እንዴት? መቼ? ባለስልጣኑ ባለማመን ሳይሆን በመጓጓት ነበር ጥያቄውን ያቀረበው። እዚሁ ጋራ በሩ ሲል መልስ ሰጠ አለምሸት። ቆሪጥን ማነጋገር የሚቻለው ጋራ በሩ ላይ ብቻ ነው። አሁን ድረስ ከሱዳን፣ ከጋና፣ ከአንዳንድ የአረብ ሀገራት፣ ከሀገር ውስጥም ከአዲስ አበባና ከሌሎች አካባቢዎች ጋራ በሩ ድረስ እየመጡ ከቆሪጥ ጋር ተገናኝተው ፍላጎታቸውን የሚፈጽሙ ሰዎች መኖራቸው በየጊዜው ይሰማል። ፍላጎታቸው የተሟላላቸውም ምስጋና ለማቅረብ ብዙውን ጊዜ ወደ ሆራ ሐይቅ ይሄዳሉ። ጋራ በሩ የሚመጡ አዲስ አማኞች ብቻ ናቸው። ከቆሪጥ ጋር ተገናኝተው ውል የፈጸመ ዳግም ጋራ በሩ አይመጣም። ግንኙነቱን ሆራ ላይ ነው የሚቀጥለው። ቢሾፍቱ የአዲስ አማኞች ውል መፈራረሚያ፣ ሆራ ደግሞ የነባር አማኞች የምስጋና ማቅረቢያ መሆኑን የሚታመነው። ባለስልጣኑ በመገረም ሲያዳምጥ ከቆየ በኋላ እየቀለድክ ነው ሲል ጠየቀው። አለምሸትን በጥርጣሬ ያጤነው። አልቀለድኩም። አለምሸት ፈገግ አለ። የምታምንበትን ነው የምትነግረኝ ወይስ የሚነገረው ሲል መልሶ ጠየቀው። ይሉኝታ ባይዘው ኖሮ እንዴት ሚሊዮነር ለመሆን በቃ የሚል ጥያቄ ሊያቀርብለት ከጅሎ ነበር። ባለስልጣኑ ሳያውቀው ጭንቅላቱ እንደ ካውያ የጋለ መሆኑን ተገነዘበ። ከሚሊዮነሩና ከወጣቱ ኢንቨስተር አንደበት የሚወጣውን ተረትና ተአምር መሰል ትረካ በማመንና ባለማመን መሃል ዋዠቀ እና የፈጠጠ አይኖቹን አለምሸት ላይ ተከለ። ሎጂካል መሆን አለብህ አለምሸት ሲል ተንደረደረና ቀጠለ። ይህን ጉዳይ ከሃይማኖት ጣጣ ጋር ሳታያይዝ ንገረኝ። የገድለ ቅዱሳን የመሰለ ትረካ መስማት አልሻም። ባለስልጣኑ ከአለምሸት ጋር የጀመረውን አከራካሪ ወግ በአሸናፊነት ለመጨረስ ያሰበ ይመስላል። ቢራውን ተጎነጨ፣ ሲጋራውን ለኮሰ፣ ከረቫቱን አስተካከለ። ድምፁም ወረደና የጀመረውን ካቋረጠበት ቀጠለ። እንዳልኩ ተረት መስማት አልሻም። ቆሪጥን ጋራ በሩ ላይ በድምፅ ማነጋገር ይቻላል ብለኸኛል። እንዴት? አለምሸት ለምላሽ አልቸኮለም። ረጋ ብሎ ማብራራት ጀመረ። እንግዲህ የጋራ በሩ ሰው እንደመሆኔ እስካሁን የማውቀው ቆሪጥን እንደ አምላክ ለመቀበል ፈቃደኛ የሚሆኑ ሰዎች ከቆሪጥ ጋር በግንባር ተገናኝተው የደሙል በመፈጸም ሀብት ከቆሪጥ እንደሚበረከትላቸው ነው። የደሙሉን ለመፈጸም ፈቃደኛ የሚሆኑትን የሰው ልጆች ከቆሪጥ ጋር የማገናኘቱን ተግባር በብቸኝነት የምታከናውነው አንዲት አሮጊት ሴት አለች። ጋራ በሩ ላይ ነው መኖሪያ ቤቷ። የባለስልጣኑ አይኖች ፈጠጡ። አለምሸት በተረጋጋ ሁኔታ ቀጠለ። እንደሚባለው ከሆነ ቆሪጥን እንደ አምላክ የሚቀበሉ ሰዎች ቆሪጥን በአካል አያዩትም፣ በድምፅ ግን ያነጋግሯቸዋል። ቆሪጥ አማኞቹን የሚያነጋግረው የአሮጊቷን ሰውነትና አንደበት በመጠቀም ነው። የቆሪጥ መንፈስ በአሮጊቷ ሰውነት ውስጥ ሲገባ ድምጿና ባህሪዋ ሙሉ በሙሉ ይለወጣል። በአሮጊቷ ተፈጥሯዊ የሴት ድምፅ ምትክ የቆሪጥ የወንድ መሰል ጎርናና ድምፅ አማኞቹን ያነጋግራቸዋል። እንግዲህ ቆሪጥን የማነጋገሩ ሁኔታ በተደጋጋሚ የሚፈጸም መሆኑን ብዙዎች ይናገሩታል። አሁንም ይህ ሂደት እንዳልተቋረጠ አውቃለሁ። የቆሪጥን መጠይቆች ለማሟላት የደፈረ ሕግጋቶቹን በትክክል መፈጸም የቻለ ቆሪጥን በቀጥታ ማነጋገር እንደሚችል ነው የሚነገረውና የሚታመነው። ምንድናቸው ሕግጋቶች? ሁሉንም አላውቃቸውም አለ አለምሸት በፈገግታ ተውጦ። የቢሾፍቱን ንጉሥ በሙሉ ልብ ማመን፣ እግዚአብሔርን መክዳት የመሳሰሉ ነገሮች እንዳሉበት ግን ሰምቻለሁ። ብዙዎች ሀብት ለማግኘት እዚሁ ጋራ በሩ ድረስ ከመጡ በኋላ ሕግጋቶቹን የመፈጸም ድፍረቱ እያጠራቸው የጋራ በሩን እርጎ ወይም ጠላ ጠጥተው ወደ መጡበት ይመለሳሉ። አለምሸት ይህም ብሎ ሲያበቃ በደመቀ ፈገግታ ተዋጠ። ባለስልጣኑ ግን አልሳቀም። ስለ አለምሸት የሀብት ምንጭ በማሰላሰል ላይ ነበር። እንዴት በ33 ዓመቱ ሚሊዮነር ለመሆን በቃ ሲል ለራሱ ጥያቄ እያቀረበ ነበር። ሊጠይቀው ግን አልደፈረም። እንዲሁ ዙሪያ ጥምጥም ይሽከረከር ገባ። በመሰረቱ ሰዎችን ከቆሪጥ ጋር ታገናኛለች ያልካት አሮጊት ሰው ናት ወይስ መንፈስ? በትክክል ሰው ናት። ስም አላት? ቀበሌ ያውቃታል? ባለስልጣኑ የሚሰማውን ማመን እንዳቃተው ገጽታው ላይ ይታወቅበት ነበር። አለምሸት
ደብዘዝ ባለ ፈገግታ ተውጦ መልስ ሰጠ። ኑሮዋን የመሰረተችው ጋራ በሩ ላይ ነው። መኖሪያ ቤት አላት። ቤቷ በቀበሌ የተመዘገበ ሊሆን እንደሚችል ገምታለሁ። በብዛት ቀይዋ ሸረሪት በሚል ስያሜ ነው የምትታወቀው። የቢሾፍቱ ንግስት በሚል የአክብሮት ስም የሚያቆላምጧትም አሉ። በነገራችን ላይ ኑሮዋም እንደ ንግስት የተቀማጠለ ነው። ጋራ በሩ የኤሌክትሪክ ብርሃን አልገባም። እሷ ግን በግሏ ጄኔሬተር አላት። ወርሃዊ ገቢዋ እስከ 20 ሺህ ብር እንደሚደርስ ይነገራል። 25 ያህል ቅርንጫፎች አሏት። በምስራቅ ሸዋ ሁሉም ይገብሩላታል። በተለይ አርብ ጋራ በሩ ላይ አስገራሚ ትዕይንት ማየት ይቻላል። ከ3 እስከ 6 ሰንጋ የሚያገቡላት አሉ። ቡና ይጫንላታል። ዕጣን፣ ዶሮ፣ በግ፣ ለስለት የሚገባውን ደግሞ አላምረው የተባለ ጉዳይ አስፈጻሚዋ ለገበያ ያቀርበዋል። ብሔሯ ምንድነው? እሱም በእውነቱ አላውቅም። መገመት አትችልም? የጋራ በሩና የአካባቢው ሰዎች ብሔር መለየት እጅጉን አዳጋች ነው። ተቀላቅለናል። ኦሮሞ፣ አማራ፣ ጉራጌ፣ ትግሬ ከደቡብ ሳይቀር የመጡ ሰዎች ናቸው ጋራ በሩን የመሰረቷት። ጋራ በሩ የቆዳ ሽመናና የሸክላ ስራ በባህላዊ መንገድ የሚመረትባት የገበሬዎችና የባለ እጆች መንደር እንደመሆኗ በንግድ እንቅስቃሴው ምክንያት ከአፄ ምኒልክ ዘመን ቀደም ብሎ ጀምሮ የተለያዩ የምስራቅ አፍሪካ ጎሳዎች ወደ ጋራ በሩ ብቅ ይሉ ነበር። ከቆሪት ጋር በተያያዘ ምክንያት ከሩቅ የአፍሪካ ሀገሮች ጋራ በሩ መጥተው እዚሁ የቀሩና ተዋልደው ኑሯቸውን የመሰረቱም አሉ። ስለዚህ ቀይዋ ሸረሪት ከየት እንደመጣችና እንዴት የቆሪት አገልጋይ መሆን እንደቻለች ብዙ የሚታወቅ ነገር የለም። ሆኖም ያው አበሻና ኢትዮጵያዊት ናት። ከዚያም አለምሸት ፈገግ ብሎ እንኳን የቀይዋን ሸረሪት የራሴንም ብሔር ለይቼ ለማወቅ እቸገራለሁ አለ። ደህና እሱን እንተው አለ ባለስልጣኑ። የልጅነት መጠሪያ ስሟ ማን ይባላል? በእውነቱ የሚታወቅ አይመስለኝም። እናትና አባቷስ? ግልጽ ታሪክ የለም። ከዚህ በፊት በተመሳሳይ ቀይዋ ሸረሪት የተባለች የምትጠራ የቆሪት አገልጋይ ነበረች። ከዛሬ 40 ዓመት በፊት ቀይዋ ሸረሪት ስትሞት ነው ይህች በሷ እግር የተተካችው። ይህች የኛዋ ዘመን ሴት ግን የሸረሪት ዘር እንዳለባትና ከሬት ማፀን ውስጥ በቆሪት ፍላጎት እንደተወለደች የምትናገረው። እንደማታረጅ ሁልጊዜ ወጣት ሆና እንደምትኖርም ይወራላታል። ይህ ግን ብዙ የሚታመን አይደለም። በአይን አይተናታል፣ አርጅታለች የሚሉም ሰዎች አሉ። ስለዚህችው ሴት የተለየ ታሪክም አለ። ቆሪጥ ከቢሾፍቱ መንደሮች አካባቢ በልጅነቷ ሰርቆ ሐይቁ ውስጥ አሳድጎ ለዚህ እንዳበቃት የሚተርኩ አሉ። ወሬው የተረት አይነት ነው፣ ምንጩ አይታወቅም። ራሷ ቀይዋ ሸረሪት የምትረጨው የፈጠራ ታሪክም ሊሆን ይችላል። ቀይዋ ሸረሪት የሚለው ስያሜስ ማንን የሚያመለክት? ይህን እንኳን ማብራራት እችላለሁ አለ አለምሸት ፈገግ ብሎ። አስገራሚ ነው ታሪኩ። ይህች አሮጊት ሴት ከእኩለ ሌሊት በኋላ በኤሊ መጠንና ቅርጽ ወደ ሸረሪትነት እንደምትለወጥ ነው በድፍን ጋራ በሩ የሚታመነው። ቆዳዋም እንደ ኤሊ ድፍንና ሻካራ ሳይሆን እንደ አጥንት ጠንካራና መስታወታማ እንደሚሆን ይነገራል። በዛ መስታወታማ ገላ ውስጥም ደም የመሰለ ነገር ሲዘዋወር እንደሚታይ ይነገራል። ቀይዋ ሸረሪት የሚለው ስያሜ ከዚህ መገኘቱን ነው የጋራ በሩ ሽማግሌዎች የሚገልጹት። ባለስልጣኑ አገጩን መዳፉ ላይ አስደግፎ በተመስጦ ሲያዳምጥ ከቆየ በኋላ ለምንድን ነው ወደ ሸረሪትነት መለወጥ የሚያስፈልጋት ሲል ጥያቄውን አራዘመ። ትረካው አስገራሚና ማለቂያ አልባ ነው ሲል ቀጠለ አለምሸት። ይህች አሮጊት ሴት ወደ ሸረሪትነት በተለወጠችባት ደቂቃ ጋራ በሩ ላይ በየቤቱ ግድግዳና ጣሪያ ላይ ያሉትን ሸረሪቶችን ሁሉ የማዘዝ ስልጣን ይኖራታል ተብሎ ነው የሚታመነው። በየቤቱ ግድግዳ ላይ ድር አድርተው የሚኖሩ ሸረሪቶች ቀን ቀን ሲወራ የሰሙትን ሁሉ ሌሊት ሌሊት ለቀይዋ ሸረሪት እንደሚያቃጥሩ በጽኑ ይታመናል። ስለዚህ ጋራ በሩ ሰዎች ምንጊዜም ቀይዋን ሸረሪት ላለማማት ጠነቀቃሉ። ድንገት ተሳስተው ክፉ ቢናገሩ ግን ማፍረሻ አላቸው። ፈጥነው ጥቁር ውሻን ያማሁት ይላሉ። ይህን ካሉ ሸረሪቶቹ እውነት ይመስላቸውና የሰሙትን አያቃጥሩም። ሌላው ደራሽ እንግዳ ሰው እንኳን መጥቶ ቀይዋን ሸረሪት አስመልክቶ ክፉ ቢናገር ጋራ በሮች ስለ ጥቁር ውሻ ነው የሰማሁት የሚለውን ማፍረሻ በፍጥነት በማነብነብ ራሳቸውና ክፉ ተናጋሪውን ከአደጋ የማዳን የቆየ ልምድ አላቸው። ስለዚህ ጋራ በሩ ላይ ስለ ቀይዋ ሸረሪት ክፉ ለማውራት ጣራና የግድግዳ ሸረሪቶች መኖር አለመኖራቸውን ማጣራት ያሻል። ይህን ችላ ብለው የቢሾፍቱን ንግስት ያብጠለጠሉ አይቀጡ ቅጣት እንደተቀጡ ይታመናል። ቀይዋ ሸረሪት ጣቷን በተለያየ መንገድ የመፈጸም ብቃት እንዳላት
ይነገርላታል። ለቀላል ሐሜቶች ቀላል ቅጣቶችን ነው የምትቀጣው። ሌሊት እና የግድግዳና ጣሪያ ስር ሸረሪቶች በንግስታቸው ሲታዘዙ በቀጥታ በእንቅልፍ ዓለም ወደ ተዋጠው ሰው ያመሩና ጭንቅላቱ ላይ በመዞር በቅዠትና በአስደንጋጭ ሕልም ውስጥ ገብተው እንዲሰቃ ያደርጉታል። አስፈላጊ ከሆነም ቅጣቱ በሚፈጸምበት ሰው ጆሮ ውስጥ ገብተው ይሸኑበታል። እንቅልፍ ላይ ባሉ ሰዎች ከንፈር ላይ መርዛም ሽንታቸውን እየለቀቁና ቁስል በቁስል የማድረግ አቅም አላቸው። ስለዚህ በማንኛውም መልኩ መምጫዋ ከማይታወቅ ቀይ ሸረሪት ጋር መጋጨት አደገኛ ነው ብለው ያምናሉ የጋራ በሩ ሰዎች። ባለስልጣኑ ተረት መሰሉን ትረካ አዳምጦ ሲያበቃ አንተ በግል ከነገርከኝ ውስጥ እውነት ነው ብለው የምታምኑ ይኖራል ሲል በድጋሚ ጠየቀው። አለምሸት ቀደም ሲል የገለጸለትን መልሶ አረጋገጠለት። ቆሪጥን በድምፅ ማነጋገር እንደሚቻል የሚገለጸው እውነት ሊሆን ይችላል። ውቃቢ፣ መተት፣ ሰላቢ፣ ቡዳ፣ አንደርቤ የመሳሰሉ ነገሮች መኖራቸውን እውነት ነው። ሳይንስም እስካሁን ረቂቅ ሚስጥራቸውን መፍታት አልተቻለውም። ስለዚህ ሰዎች በቀዩ ሸረሪት በኩል ከቆሪጥ ጋር የተገናኙ እግዚአብሔርን በመካድ በምትኩ የሀብት ስጦታ ከቆሪጥ እያገኙ ያሉበት ሁኔታ ሊኖር እንደሚችል እገምታለሁ። ባለስልጣኑ በመዳፉ ግንባሩን አሻሽቶና ተንጠራርቶ እንዲሁም ቢራውን ተጎንጭቶ በተሸበረ መንፈስ ሌላ ጥያቄ ጣል አደረገ። ቀዩ ሸረሪት ግን በእርግጥ ሰው ናት? አያጠራጥርም። አለምሸት ፈገግ ብሎ መለሰ። በአይንህ አይተሃት ታውቃለህ? እኔ አላየኋትም። በተለያዩ አጋጣሚዎች ያዩዋት ግን አሉ። ጩሉሌ የተባለ አንድ እረኛም አላት። ምሽት ላይ እግሯን የማጠብ አገልግሎት እንደሚሰጥ ይነገራል። እሷም ተረት እንዳትሆን እጠራጠራለሁ። በፍጹም ሰው ስለመሆኑ አልጠራጠርም። ሌላው ቀርቶ ከ30 ዓመት በፊት ከአባቴ ጋር በአካል ተገናኝተው ተነጋግረዋል። ያውም መኖሪያ ጎጆአችን ድረስ መታ ነው ያነጋገረችው በሌሊት። አባቴ እንደነገረኝ እኔ ገና የ3 ዓመት ሕፃን ነበሩ። ምን ተነጋገሩ ከአባት ጋር? እንደሚመስለኝ አባቴ በወጣትነቱ አስቸጋሪ ሰው ነበር። ጥብቅ የአቦ አማኝ ሆኖ በማደጉ ቆሪጥን ቀዩን ሸረሪት በአደባባይ ይሰድብ ነበር። በተለያዩ ጊዜያት የመግደል ሙከራ ተደርጎበት ሳይሳካ ቀርቷል። አባቴ በጉልበቱ አዳሪ መሆኑን ሲያስመሰክርም ቀዩዋ ሸረሪት ልትደራደረው ወስና በሌሊት ከነአጃቢዎቿ መጣች። በበቅሎ ሆና ፊቷን በቀይ ሻሽ ሸፍና እንደመጣች አባቴ ነግሮኛል። አትድረስብኝ፣ አልደርስብህም። አንተ አቦን እንደምታምን ሁሉ የቢሾፍቱ ንጉሥ ለኔ ጌታዬ ነው እንዳለችው ነግሮኛል። ደም ወደ መቃባት ከምናመራ እስከ ልጅህ ላልደርስብህ፣ አንተም ስሜን ላታነሳ እንማማል እንዳለችውና በዚሁ እንደተስማሙ ነው ያጫወተኝ። አሁን እድሜዋ ምን ያህል ይሆናል ሲል ጠየቀ ባለስልጣኑ። ወደ 70 እንደሚጠጋት ይገመታል። ባለስልጣኑ በተቅበጠበጠ መንፈስ ወደ ሌላ ርዕስ ዘለለ። ቆሪጥ ይህን ያህል የሚፈራና በተጨባጭ የማድረግ ኃይል አለው ብለህ ታመንክ? ቅድም በንግግርህ ላይ እንዴት ለመቀለድ ነው? የቆሪጥ የማድረግ አቅም የሚረጋገጠው አማኞች ውስጥ ካሉ ድረስ ብቻ ነው ብዬ ነው የማምነው። እነዚህ አማኞች የሰው ልጆች ናቸው። ቆሪጥን ተጨባጭና የሚዳሰስ ያደረጉት እነርሱ ናቸው። የቆሪጥ የእምነት ማዕከል ደግሞ ቀዩ ሸረሪት ናት። በዙሪያው ነጋዴዎችና ባለስልጣናት አሉ። እኔ ሁኔታውን በዚህ መልኩ ነው የማየው። አይመስለኝም። ባለስልጣኑ ባለመስማማት ራሱን ግራ ቀኝ ሲንጥ ከቆየ በኋላ እኔ ግን ቆሪጥም ሆነ ቀዩ ሸረሪት የህዝብ ተረት ሆኖ ነው የሚታዩ። ጋራ በሩ ላይ በእርግጥ ተረቱን እንደ እምነት ይዞት ሊሆን ይችላል። ሆኖም ይህ እምነት ጋራ በሩ ላይ ትምህርት ሲገባ ፈጥኖ ወደ ተረትነት ይለወጣል። ባለስልጣኑ ፈገግ ብሎ ሩቅ አሻግሮ ሲያይ ቆየና የሆነ ሆኖ ስለ ደብረ ዘይት መልካም ስሜት ነው ያደረብኝ። በተራራና በሐይቆች የበለጸገች ምድር ናት። ከአዲስ አበባ ስንመጣ ሾፌሬ ሐይቅ ውስጥ ስለምትኖር አንዲት ሴት እየነገረኝ ነበር። ማን ነበር ያለኝ ስሟን? ፊላቤላ? አዎን ፊላቤላ። አሁን እሱ ድንቅ ተረት እንጂ ሌላ ምን ሊባል ይችላል? አለምሸት ፈጥኖ ተቃወመ። ፊላቤላ ተረት አይደለችም በፍጹም። ፊላቤላን በአካል ያዩዋት የነበሩ ሰዎች አሁን ድረስ በሕይወት አሉ። አንዱ አባቴ ነው። ፊላቤላ ከቆሪጥ ጋር በተያያዘ በግፍ ሳትገደል እንዳልቀረች ነው የሚታሰበው። የፊላቤላ ትክክለኛ ታሪክ ከሽማግሌዎቹ ብትሰማ ከምር ልብ ይነካል። ልጅ ሆኜ የፊላቤላ ታሪክ ሲነገረኝ ስቅስቅ ብዬ ማልቀሴ አሁንም ድረስ ይታወሰኛል። በእርግጥ ታሪኩ ተረት እንዲመስል ተደርጓል። እንዲያ የሆነበት የራሱ ምክንያት ሊኖረው ይችላል። ፊላ ተረት አይደለችም። ቆንጆዋ ፊላ የኛው መንደር ልጅ ናት። ጋራ በሩ ገጠር ላይ የተወለደች እንከን ያልነበረባት ውብ ሴት ልጅ። አለምሸት ሰውነቱን እንደማንቀጥቀጥ እያደረገው አሳዛኝ ያለውን የፊላቤላን ታሪክ ለመተረክ በተዘጋጀበት ደቂቃ እንቆጳ በየነ እየተጣደፈች ስትመጣ ከፊት ለፊት አያት።
ድንኳኑ ደጃፍ ላይ ከመድረሷ በፊት በምልክት ጠርታው ባለችበት ቆመች። አለምሸት ባለስልጣኑን ይቅርታ ጠይቆ ወደ እንቆጳ ራመድ አለ። በፕሮግራሙ መሰረት ግሬደሩ የመንገድ ጠረጋውን ሊጀምር ነው። ስራውን ሲጀምር መገኘት እፈልጋለሁ ብለኸኝ ነበር አለችው በተጣደፈ ድምፅ። ልክ ነሽ እንቆጲ፣ መጣው። ፈጥኖ ወደ ባለስልጣኑ ሲመለስ የደብረ ዘይት ከተማ ሁለት ነጋዴዎች የአለምሸትን እግር ተከትለው ባለስልጣኑን እየተዋወቁ ነበር። አለምሸት ጊዜ ሳያጠፋ ወደ እንቆጳ ተመለሰ። ከዚያም ተያይዘው የመንገዱ ሥራ ወደሚጀምርበት ስፍራ ገሰገሱ። በፕሮግራሙ መሠረት ስነ ስርዓቱን ለማድመቅ ከደብረ ዘይት ወደ ጋራ በሩ የሚደርሰውን መንገድ 100 ሜትር ያህል የመጀመሪያ ዙር የመንገድ ጠረጋ ለማካሄድ እቅድ ተያይዘው ወደ ግሬደሩ ሲገሰግሱ እንቆጲ ደስ ብሎሻል ሲል ጠየቃት በለሰለሰ ድምፅ። በጣም ሰርጋችን ናት ዛሬ፣ የልደታችን ቀን። ፍቅራችንን ማደስ አለብን እንቆጲ። በማይረባ ነገር ነው ተራርቀን የቆየ ነው። ልቦናችን እንደሚፈላለጉ ግን ሁለታችንም እናውቀዋለን። ይህንን የመሰለ ንግግር ተው አለምሸት። እንደምወድሽ ግን ታውቂያለሽ። ለዚህ አባባል እንቆጳ መልስ አልሰጠችውም። እሱ ቀጠለ። አንቺም እንደምትወጂኝ ያውቃለሁ። ተሳስተሃል አለምሸት አለች ቆጣ ባለ ድምፅ። ከእንግዲህ ወንድምና እህት ብቻ ነን። ካንተ ጋር ለመስራት ስራዬን ትቼ ከመምጣቴ በፊት በዚህ ጉዳይ ተግባብተናል ብዬ ነበር። ቃላችን የእግዚአብሔር ቃል አይደለም እንቆጲ? መላእክት መሆን አለብህ ቃላችንን ለመጠበቅ። ስሜታችንንም ማዳመጥ አለብን። ደጋግሜ ነግሬሃለሁ አለምሸት። ለአንተ ክብር አለኝ፣ እወድሃለሁ። አብሬ መስራት እንደሚያስደስተኝ አውቃለሁ። ከዚህ ባሻገር ግን ስሜቴ ስላንተ የሚነግረኝ ጥሩ ወንድሜ መሆንን ብቻ ነው። የምርሽን ነው እንቆጵ? አሁን ጨካኝ አትሁኚ። ጨካኝ መስዬ ከታየሁ ላደርግ የምችለው ወደ ነበርኩበት ተመልሼ ወደ ቀድሞ ስራዬ እንዲመልሱ መጠየቅ ብቻ ነው። ቁና ተነፈሰ አለምሸት እና በተጎዳ ስሜት እንዲህ አላት። ደህና፣ አፈቅርሻለሁ፣ እወድሻለሁ። ካንቺ ሌላ ላፈቅር የምችል መስሎ አይሰማኝም። ይህም ሆኖ ግን አንቺ ሙሉ በሙሉ ከማጣት በፈቀድሽው መልኩ አብረን ብንሰራ መርጣለሁ። የመንደሩ ስራ ከሚጀምርበት ስፍራ ሲደርሱ ጢሱን እያትጎለጎለ የቆሙ ግሬደር በጋራ በሩ ወጣቶች ተከቦ ነበር። ወጣቶቹ ጎማውን እየነካኩ የግሬደሩን አካላት እየደባበሱ በማዳነቅ ላይ ነበሩ። አካባቢው ላይ ቁጫጭ መስለው የፈሰሱት ማቲዎች እንደ ክረምት እንቁራሪት ይንጫጫሉ። ግሬደሩ መሬት የሚጠርግበትን አካፋ ለስላሳው መሬት ላይ አጋድሞ ጢሱን ሲያቡለቀልቅ ለውጊያ ቸኩሎ ልቀቁኝ የሚል የጦር ፈረስ ይመስላል። እንደ ሚጥሚጣ የቀላ ፊት ያለው ቁመተ ረጅም የግሬደር ኦፕሬተር የአካባቢው ወጣቶች ያደረባቸው የደስታ ስሜት ተጋብቶበት ፊቱ በፈገግታ ተጥለቅልቋል። አለምሸት ግሬደሩ አጠገብ እንደደረሰ አለምሸት እባላለሁ ሲል ኦፕሬተሩን ተዋወቀው። ኦፕሬተሩ ዘካርያስ ብሎ ራሱን አስተዋውቆ የተዘረጋለትን እጅ ጨበጠ። ቀይ ረጅም ሲሆን ባለድልዱም አፍንጫ ነበር። ግሬደሩ ላይ ሆኜ ካንተ ጋር ፎቶ መነሳት ፈልጋለሁ አለው አለምሸት። በጣም ደስ ይለኛል፣ ናውጣ። አለምሸት አጠገቡ ወደ ነበረችው አብሮ አደጉ ፊቱን አዞረ። ነይ አብረን እንቆጲ። አይኖቿን በስስት ተመለከታቸው። እንደ እንቁጣጣሽ ናቸው። አይኖቿ ድምቅምቅና ፍንድቅድቅ ያሉ የወንዶችን የወሲብ ስሜት የመቀስቀስ ኃይል አለው ቅርጿ። ታውቀዋለች እሷም ይህን ግን አትደሰትበትም። ሴሰኛ ስለሚያስመስላት አስተያየቷና የሰውነት ቅርጿ ሰዎች ሲያነሱባት ልብን ያነሁልላሉ። አይኖቿ ቀይ ናት። ስስ ከንፈሮቿ ከቆዳዋ ይበልጥ ይቀላሉ። አለምሸት ሴሰኛ አይኖቿን አይቶ አይጠግባቸውም። እንውጣ ግሬደሩ ላይ አላት። በፍቅር ዓለም የኖሩባቸው ጊዜያት ከተቋረጡ ዓመት እንኳን አልደፈኑም። ቅናት ነበር ያጋጫቸው። እሱ ከማያውቀው ወንድ ጋር ተቃቅፋ የተነሳችውን ፎቶ በማየቱ ነበር ቡራ ከረዩ ለማለት የበቃው። በእርግጥ ፎቶው ላይ ያለው ወንድ መልከ ሸጋ ነው። ቀና ብላ የፍቅር በሚመስል መልኩ እያየችው ነበር። እንቆጳ ለጸብ ከመቸኮሉ በፊት ማን ነው ብሎ እንኳን አልጠየቃትም ነበር። በዚህ ምክንያት ግንኙነታቸው እንዲቋረጥ የወሰነችው እንቆጳ ነበረች። ነይ እንጂ እንቆጲ አላት። ደግሞ ስታመነታ ቆየችና የልብ ባልሆነ ስሜት የእሽታ ምልክት በዓይኗና በቀጭን ፈገግታው አስተላለፈችለት። እጇን ይዟት ወደ ግሬደሩ እንድትወጣ ሲረዳት የዛሬዋ ቀን ልደታችን ናት አላት። ሰርጋችን ማለት እያማረው ግን ደግሞ እንዳማረው እየቀረ
ከዚች ቀን የተሻለ የደስታ ቀን ከቶ ሊገጥመን አይችልም አላት አያይዞ እና እጇን ጥብቅ አድርጎ ያዘ። ግሬደሩ ላይ ወጥተው ሲያበቁ ኦፕሬተሩን መሃል በማድረግ የመታሰቢያ ፎቶግራፍ ተነሱ። ይህን ጊዜ የጋራ በሩ ወጣቶች ፉጨትና ጫጫታ አካባቢውን የስፖርት ውድድር የሚካሄድበት የሞቀ ስታዲየም አስመሰለው። እንቆጳ ከመጠን በላይ መደሰቷን መሸሸግ አልቻለችም። በእርግጥ አንድ የጎደላት ነገር መኖሩን ገጽታዋ ያሳብቅባት ነበር። ግሬደሩ ላይ ቆማ ሽቅብ ወደ ተወለደችበት መንደር አይኖቿን ስትወረውር ደስታ ፈነቃቀላት። ድርንጉዳሙ አቀበት ወደ ውብ ጥርጊያ ሲለወጥ በአሳብ ታያት። የመንደሯ ኮበሌዎችና ማቴዎች አለምሸት እንቆጲ እያሉ መጮውና ማፏጨት ጀመሩ። ይህን ጊዜ የእንባ ከረጢቷ ተፈታ። የወገን የልብ ድጋፍና ፍቅር ከምንም ነገር በላይ ደስታ እንደሚያጎናጽፍ ለመጀመሪያ ጊዜ በተግባር አረጋገጠች። ወረደ እንባዋ። እሷም ተወችው። ወደ አለምሸት ዘወር ብላ ለመመልከት አልደፈረችም። እርሱም የእርሷን በመሰለ ስሜት ውስጥ ሊሆን እንደሚችል አልተጠራጠረችም። ጣቶቻቸው ተቆላልፈዋል፣ አልቧታል። እየፈጃት ነው እንደ እሳት የአለምሸት መዳፍ። እንቆጲ አይኖቿን ሽቅብ ማዶ ላይ እንዳሳረፈች መልስ ሰጠችው። ህልም ይመስላል አለምሸት። ማመን ይቸግራል እንቆጲ። ይህን የመሰለ ተግባር ስለመፈጸም ብዙ አውግተን እንደነበር ትዝ ይልህ? ህልማችን ፈጥኖውን ሆነ። ከ15 ደቂቃ በኋላ ግሬደሩ ገራሙን የአዳ መሬት እንዳበሻ ቢላዋ በሰላ አካፋው ሰክስቆ እየጎደፈረ የገፋው ገባ። የወጣቶቹ ፉጨት ጨመረ። የማቴዎቹ ጫጫታ አየለ። የልጃገረዶቹ እልልታ አየሩን ሞላው። ፉጨቱ፣ ጫጫታውና እልልታው ውህደት ፈጥሮ እንደ ቢሾፍቱ ገደል ንስር የነፋሱን የጉዞ አቅጣጫ ተከትሎ አየሩን ለሁለት እየሰነጠቀ ከቢሾፍቱ ሐይቅ ደረት በላይ ከቢሾፍቱ ሰማይ በታች ናኘ፣ ዋኘ። ግሬደሩ ከኋላው እንደ አስፋልት ቀጥና ለጥ ያለ ትኩስ ጥቁር መንገድ እየሰራ ወደፊት ነጎደ። ማቴዎቹ ግሬደሩን እየተከተሉ ተንጫጩ። የሰላው አካፋ እየፋቀና እየጎደፈረ በሚያነጥፈው ትኩስ መሬት ላይ የተንደባለሉ ተጫጫሁ። አለምሸትና እንቆጳ የደስታ እንባ ያቀረሩ አይኖቻቸውን ግሬደሩን ከፊትና ከኋላ በከበቡት የጋራ በሩ ውሪና ማቴዎች ላይ አሳርፈዋል። ሐሴት በቆሙበት ፍጹም አደንዝዟቸው ስለነበር አጠገባቸው ቆሞ ደግሞ ደጋግሞ ሰላምታ ያቀረቡላቸው የነበረውን ሽማግሌ እንግዳ ሰው አላስተዋሉትም ነበር። አለምሸት እንደ መባንን ብሎ ለቀረበለት ሰላምታ ምላሽ ሰጠ። የኢትዮጵያ ድምፅ ሬዲዮ ጋዜጠኛ ነኝ፣ ሀብታሙ እባላለሁ። አለምሸት እባላለሁ። ምን ልታዘዝ? ድርጅታችሁ ሊያከናውን ባቀደው ኢንቨስትመንት ዙሪያ የማቀርብልህ ጥቂት ጥያቄዎች ነበሩ። አለምሸት አመነታ። ገና ምኑም ሳይጀመር ወሬ ማብዛት ምን ፋይዳ አለው ብለህ ነው? በኢንቨስትመንት ዙሪያ ብዙ መናገር ይገባናል አቶ አለምሸት። መጪውና ቀሪው ተስፋችን እሱ ነው። አለምሸት ጥቂት አቅማምቶ ተስማማ። አንዳንድ ሽማግሌዎችን አነጋግሬ ነበር። ደስተኛ ያልሆኑበት ነገር እንዳለ ነው የተረዳሁት። ኦሪጥ የተባለውን የቢሾፍቱ ንጉሥ በመዝለፍህ ቅሬታ አላቸው። ምንድን ነው ይሄ? ሊገባኝ አልቻለም። ልክ ነህ አለው አለምሸት ፈገግ ብሎ። የጋራ በሩ ሰው ካልሆንክ ሊገባ የማይችል ብዙ ነገር አለ። እንግዲያው ኦሪጥን በተመለከተ የማነሳለት ጥያቄ ይኖረኛል። አለምሸት በተቃውሞ እጁን ብድግ አደረገ። አጀንዳው ለሚዲያ የሚሆን አይደለም። በመዝናኛ ፕሮግራሞች በተረት መልክ ላቀርበው ነው ያሰብኩት። ኦሪጥ ተረት አይደለም ሲል ጫን ባለ ድምፅ ገለጸ። ኦሪጥ ከዛም በላይ ነው ጋዜጠኛው። ተራ ነገር ነው ብዬ ነው። ተሳስተሃል። ሌላ ቀን እኔ ራሴ ጠራህና ተራ ነገር አለመሆኑን ነግርሃለሁ። መልካም አለ ሽማግሌው ጋዜጠኛው። ከጫጫታው ዞር ብንል ምን ይመስልሃል? ግብዣው ቀጥሏል። ከምግቡም ሆነ ከመጠጡ ለሁሉም እንደየአቅሙና እንደየፍላጎቱ ቀረበ። ቢራ፣ ጠላ፣ ጠጅ፣ እንጀራ፣ የፈረንጅ ዳቦ፣ ያበሻ ድፎ፣ አልጫ ወጥ፣ ጎመን ወጥ፣ ቀይ ወጥ፣ የበግ ጥብስ፣ አይብ፣ የበሬ ጥብስ፣ ሲቀለብ ከከረመ የጋራ በሩ ሰንጋ ቁርጥ። አለምሸትና የሬዲዮ ጋዜጠኛው ከብርቱካናማው ድንኳን ጀርባ በርጩማዎች ላይ ተቀምጠዋል። መካከላቸው ላይ ጠረጴዛ አለ። ጋዜጠኛው መቅረጸ ድምፁን ለቀረጻ ዝግጁ አድርጎ ክቡ ጠረጴዛ ላይ አኑሮታል። ጀርባቸውን ለብርቱካናማው ድንኳን በመስጠታቸው
ከፊት ለፊታቸው ቢሾፍቱ ሐይቅ አዘቅት ውስጥ ተዘርግቶ ይታያቸዋል። ጋዜጠኛው አይኑን ሳይነቅል ሐይቁን ለደቂቃዎች ማየት አልተቻለውም። ይህ ሐይቅ ከባድና ሽብር የሚለቅ ነው። ይገርምሃል፣ እኔ ግን እወደዋለሁ። እዚሁ ስለተወለድክ ሊሆን ይችላል። ይሆናል። አለምሸት የቢሾፍቱ ሐይቅን ዙሪያ ጠርዞች በአይኖቹ እየዳሰሰ ቀጠለ። እኔ የደብረ ዘይት ከተማ ከንቲባ ብሆን ኖሮ ጀርባቸውንና ኩሽናቸውን ለሐይቁ የሰጡትን ቤቶች ሁሉ አፈርስ ነበር። ከዚያም ከአዲስ አበባ የሚመጣውን ጥርጊያ በቀጥታ ወደ ሐይቁ አፋፍ አመጣውና ዋናው ጎዳና የሐይቁን ዳርቻ እየታከከ እንዲቀጥል ነበር የማደርገው። እንዲያ ቢሆን ደብረ ዘይት የቱሪስቶች መናኸሪያ በሆነች ነበር። ጋዜጠኛው ቀዝቃዛውን አየር በመስጋት ጃኬቱን እስከ ዶቃ ማሰሪያው ቆለፈ። አለምሸት ግን በሸሚዝ ብቻ ነበር። ያደገበት አየር ነው። በመሆኑም ቅዝቃዜው አይተናኮለውም። ያን የመሰለው የጋራ በሩና የሐይቁ ዳርቻ አየር የመንፈስ ምግብ እየሆነው ነው ያደገው። እንቀጥል አለ ጋዜጠኛው። ትችላለህ። መልካም። የመጀመሪያ ጥያቄ ከግል ሕይወት ጋር የተያዘ ነው። ቀደም ሲል ባደረግከው ንግግር በአንድ አጋጣሚ የመማር ዕድል እንደገጠመ ገልጸህ ነበር። ያን አጋጣሚ ብትገልጽልኝ። ጋዜጠኛው ይህን ጥያቄ ሲጠይቅ የአለምሸት የሀብት ምንጭ ቆሪጥ ይሆን ሲል እያሰበና ጥያቄውን እንዴት ማንሳት እንዳለበት እያውጠነጠነ ነበር። አለምሸት ለቀረበለት የመጀመሪያ ጥያቄ ከሶስት ባልበለጡ አረፍተ ነገሮች መልስ ሰጠ። በእርግጥም ጋራ በሩ የተወለደው አለምሸት ቆዳ በመፋቅ ለሚተዳደሩት ወላጆቹ ብቸኛ ልጅ ነበር። በልጅነቱ እናቱን በሞት ተነጥቋል። ከፍ እንዳለ እረኝነት ጀመረ። ከዚህ የተሻለ ዕጣ ሊኖረው የሚችልበት እድልም አልነበረም። እንደ ማንኛውም የጋራ በሩ ልጅ በእረኝነት ከማደግና የአባቱን መተዳደሪያ ከመውረስ ያመለጠው በአጋጣሚ ነበር። በመልካም ባህሪያቸው የተመሰገኑ ነበሩ። አባቱ ጠንካራ ሰራተኝነታቸውም ከድፍን ጋራ በሩ አልፎ እስከ አርመን ሰፈር የተነገረለት ነበር። በዚህ ላይ አጥባቂ የኦርቶዶክስ ሃይማኖት ተከታይ ናቸው። ብርቱ ሰራተኛና ሃይማኖተኛ የመሆናቸው መልካም ጎን የዘበኝነትን ሥራ አስገኘላቸው። ከቢሾፍቱ ሐይቅ ምዕራባዊ ዳርቻ የሰንበት ማረፊያ ጎጆዎችን ቀልሰው እግረ መንገዳቸውን የአትክልት እርሻ ያካሂዱ ከነበሩት ቱጃር አርመናውያን አንዱ ዘንድ በዘበኝነት ተቀጠሩ። አለምሸትም በልጅነቱ ዘመን አባቱን ተከትሎ ወደ አርመናዊው ግቢ ብቅ ማለት ጀመረ። ገነት ከመሰለው ግቢ ብቅ ካለባቸው የአጋጣሚ ዕለታት በአንዱ ቀን የሰመረ ዕድል ገጠመው። ሰንበት ላይ ከአዲስ አበባ ወደ ደብረ ዘይት ለእረፍት ብቅ ያሉት ቱጃሩ አርመናዊ አይኖቻቸውን ማቲው አለምሸት ላይ እንደዋዛ ጣል አደረጉ። ከዚያም ጠርተው ጠጉሩን እያሻሹለት በአዲስ አበባ አማርኛ ስሙን ጠየቁት። ነገራቸው። የአባት ስም ማን ይባላል? የዘበኛቸው ልጅ መሆኑን ቢያውቁም ለወግ ያህል ነበር አፋቸው ላይ መጣላቸውን ጥያቄ ጣል የሚያደርጉት። አለምሸት የአባቱን ስም ተናገረ። የአያት ሲሉ ቀጠሉ። ነገራቸው። ትውልድህን እስከ ስንት ትቆጥራለህ? ሲሉ ጠየቁት። እስከ 7 ሲል መለሰ። እስኪ ንገረኝ አሉት እንደዋዛ። ነገራቸው። አለምሸት ወርቁ፣ ወርቁ ባልቻ፣ ባልቻ ጌታቸው፣ ጌታቸው ቶላ፣ ቶላ ቢራቱ፣ ቢራቱ ለታ። ለታ እያለ ጎበዝ ልጅ ነህ አሉት አሁንም እንደዋዛ። እስቲ የእናትህን ደሞ ንገረኝ ሲሉ ቀጠሉ። ነገራቸው። የሸዋ ጌጥ ሀገሬ፣ ሀገሬ ገብረ ጻድቅ፣ ገብረ ጻድቅ ገብረ መድን፣ ገብረ መድን ወሰኔለህ፣ ወሰኔለህ አስፋቸው፣ አስፋቸው እያለ በጣም ጎበዝ ነህ፣ ይህን ሁሉ እንዴት በቃል ያስከው ሲሉ ጠየቁት። ማታ ማታ አባባ ሲነግረኝ በቃ ያስኩት ሲል መለሰ። ማቲው አለምሸት ይህን ካለ በኋላ አያይዞ በደመ ነፍስ የሰነዘራት አንዲት አረግ ነበረች ሕይወቱን ለመለወጥ የበቃቸው። እንዲህ አላቸው ለቱጃሩ አርመናዊ። አንድ ጊዜ የሰማሁትን በቃ ሁል ጊዜ አልረሳም። አርመናዊው ጠጉሩን ማሻሸት አቆሙ። ብጣሽና አዳፋ ጨርቅ የለበሰውን ማቲ ትክ ብለው አጤኑት። የደስደስ ያለው ጠይም የቆዳ ፋቂውና የዘበኛው ብቸኛ ልጅ የዚህ ማቲ ወላጅ አባት ዘበኝነት ለመቀጠር ልመና ያቀረቡ ጊዜ እናት የሌለው ልጅ የማሳድግ ብቸኛ ሰው ነኝ፣
ልጄ ለእኔ ነፍሴ ነው። ጎረቤቶቼ ጣሳ የምታቀናልኝን ሚስት እንዳገባ መከሩኝ። እኔ ግን አሻፈረኝ አልኩ። ኦርቶዶክስ እንደመሆኔ ለቃሌ አንገቴን አሳልፌ እሰጣለሁ። ከሚስቴ ጋር ስንጋባ ዝቋላ አቦ ሄደን በጻድቁ አቦ ፊት በቁርባን ነው የተጋባ ነው እያሉ ያጫወቷቸውን አስታወሱ። እና የዚያ ብርቱ ዘበኛ ልጅ ይኸውና የማስታወስ ችሎታ እንዳለው በደመ ነፍስ እየነገራቸው ነው። ትማራለህ ሲሉ ጠየቁት። አልማርም። ለምን? ከጋራ በሩ ማንም የሚማር የለም። ቆየት አለና ደግሞ አከለ ማቲው። እንቆጳ ግን የኔ ታሃሁ ጀምራለች። እሷ ደብረ ዘይት ሱቅ ያላቸው አክስት አላት። ባለፈው እንኳን ጋራ በሩ ስትመጣ ነጩን ከረሜላ መጣችልን። ለሁላችንም አንዳንድ ሰጠችን። ለኔ ግን ደበቀችና ጨመረችልን። ከዚያ ሰኞ ማክሰኞ ስንጫወት ደስ እንዲላት ብዬ ሁሉንም አውቀን እንሸነፍላት አልኳቸውና አውቀን ተሸነፍንላት። ከዚያ እንቆጳ በጣም ሳቀች። በሰኞ ማክሰኞ ጨዋታ እንዳሸነፈችንም ለእናቷ ነገረቻቸው። እኛ ግን አውቀን ነው የተሸነፍነው። አርመናዊው በጸጥታ አዳምጠውት ሲያበቁ ይህ ልጅ ልቡ ንጹህ ነው፣ ሩህሩህና ቅን ነው፣ የሌሎች ሰዎችን ደስታ ማየት ይፈልጋል ሲሉ አሰቡ። እንዲያው እያሰቡ ፀጉሩን ማሻሸታቸውን ቀጠሉ። እያሻሹት እንዲህ ሲሉ ተነፈሱ። ማን ነበር ያልከኝ ስምህን? አለምሸት። አሁን አለምሸት፣ አንድ ጊዜ የሰማሁትን ሁልጊዜ አልረሳም ነበር ያልከኝ? አልረሳም አለ አሁንም በደመ ነፍስ እና ያይዞ ቀጠለ። እትዬ አበቡ ሁልጊዜ የአቦ የማርያምና የገብርኤል ቀን ሲሆን አስታውሰኝ፣ እኔ ልብ የለኝም ይሉኛል። ከዚያ አስታውሳቸዋለሁ። ሳስታውሳቸው ታዲያ የአቦ ቀን ከሆነ አቦ ይስጥህ ይሉኛል፣ የገብርኤል ቀን ከሆነም አቦ ይስጥህ ነው የሚሉኝ። ሁልጊዜ ታዲያ ዕጣን እያጨሱ ብቻቸውን ይነጋገራሉ። እኔም ዝም ብዬ አፋቸውን ስመለከት ወደ እኔ ዞር ይሉና ርቦሃል ይሉኛል። ከራበኝ አሁላቸውና ቆሎ ይሰጡኛል። ከራበኝ ግን ጠግቤያለሁ ብያቸው ወደ ቤት ይሮጣለሁ። አርመናዊው ጠጉሩን እያሻሹ በዝምታ አዳመጡት እና ከገዛ ልባቸው ጋር ተጨዋወቱ። ይህ ልጅ አሉት የአርመንን ባህልና ልማድ በመርሳት ላይ ያለ ልባቸውን። ይህ ልጅ ጥቃቅን ነገሮችን ሁሉ ልቅም አድርጎ የማስተዋልና የማስታወስ ልዩ ችሎታ አለው። በዚህ ላይ ሩህሩህ ልብ አለው። አሁን የቆዳ ፋቂው ልጅ ውሸት አያውቅም። ከእትዬ አበቡ ቆሎ ለማግኘት ብሎ ሳይረባው ራበኝ አይልም። አርመናዊው ይህን ለልባቸው አጫውተው ሲያበቁ ማቲውን መማር ትፈልጋለህ ሲሉ ጠየቁት። ማቲው ደብረ ዘይት እኮ ዘመድ የለኝም ሲል መልስ ሰጣቸው። እኔ አስተምርሃለሁ፣ ለቁም ነገር እስክትበቃ ድረስ እኔ ዘመድ ሆነሃለሁ። ማቲው መልስ አልሰጥም። ግራ በመጋባት ብቻ አይኖቹን አርመናዊው ቱጃር ላይ አቁለጨለጨ። አርመናዊው ጠጉሩን ማሻሸታቸውን እየቀጠሉ ከዮሴፍ ልጄ ጋር ስትገናኙ ስለምንድን ነው የምታወሩት ሲሉ ጠየቁት። አንድ ሁለት ቀን አብረው ሲጫወቱ ማየታቸውን አስታውሰው ስለምንም ሲል ፈጥኖ መልስ ሰጠ። አያያዘናም ቀጠለ። እሱ ይጠራኝና ብስክሌቱን ያስነዳኛል። 2 ጊዜ አስነድቶኛል። እኔ አስነዳኝ ሳልለው እሱ ራሱ ጠራኝና ንዳለኝ። እኔ ደግሞ በልቤ መንዳት ፈልጌ ስለነበር እሺ ያልኩትና ነዳው። ከነዳ በኋላ አቦ ይስጥልኝ አልኩት። እሱም ሌላ ቀን አስነዳሃለሁ አለኝ። ያደፈ ብጣስ ጨርቅ ብቻ ያጠለቀው ማቲ ትህትና የቱጃሩን አርመናዊ ስሜት አናጋው። ሳያውቁት የእንባ ከረጢታቸው ቆጠቆጣቸው። ይህ ልጅ አሉት የአፍሪካዊቷን ያበሾች ምድር ለለመደ ልባቸው፣ ይህ ልጅ ምቀኝነት አያውቅም። የኔ ልጅ ብስክሌት በመንዳቱ አልተመቀኘም። በዚህ ዕድሜው ድህነቱንና ኩራቱን አጣጥሞ ታዋህዶ መኖር ችሏል። ልጄ ብስክሌቱን ስላስነዳው አቦ ይስጥልኝ ሲል አመሰገነው እና ይህ ልጅ ከማስታወስ ችሎታው ባሻገር ስክነትንና ብስለትን ይስተዋልበታል። ልክ እንደ ልጄ እንደ ዮሴፍ አስብልሃለሁ። ይህም ምናልባት እንደ አባትህ ከመኖር አሉት። ማቲው አለምሸት በዚያች ደቂቃ አርመናዊው የገቡለትን ቃል በሕይወቱ ውስጥ ታላቅ ለውጥ እንደሚያመጣለት በቅጡ የተገነዘበው ግን ቆይቶ ነበር። አለምሸት ከሽማግሌው ጋዜጠኛ ለቀረበለት የመጀመሪያ ጥያቄ ከ3 ባልበለጡ አረፍተ ነገሮች መልስ ሰጠ። አባቴ ለአንድ ቱጃር አርመናዊ ዘበኝነት ተቀጥሮ ይሰራ ስለነበር አርመናዊው በአጋጣሚ ሊያስተምሩኝ ወሰኑ። ቃላቸውን ጠብቀውም በእኔ ዕድሜ ከነበረ ወንድ ልጃቸው ባላነሰ እንክብካቤ አስተምረውኛል።
በእርግጥ የ3ኛ ዓመት ዩኒቨርሲቲ ተማሪ ሳለው ህይወታቸው አልፏል። ሆኖም ለሚያስፈልጉኝ ጥቂት ነገሮች በቅቶ የሚተርፍ ገንዘብ ትተውልኝ ስለነበር ያለ ችግር ትምህርቴን በጥሩ ውጤት አጠናቅቄያለሁ። ምንድነው ያጠናኸው? የመጀመሪያ ዲግሪዬን ያገኘሁት በኢንጂነሪንግ ነው ከአዲስ አበባ ዩኒቨርሲቲ። ከዚያም ወደ አሜሪካን ሀገር ሄጄ ከዱክ ዩኒቨርሲቲ በኢኮኖሚክስ 2ኛ ዲግሪዬን ይዣለሁ። ጋዜጠኛው ጥያቄውን ቀጠለ። የቢሾፍቱ አግሮ ኢንዱስትሪ መነሻ ካፒታል ምን ያህል ነው? 60 ሚሊዮን ብር። ድርጅቱ ሙሉ በሙሉ ያንተ ንብረት ነው? አይደለም፣ ሸሪክ አለኝ። ዮሴፍ ናርሲስ አርዚንጋሲያን ይባላል። የወንድም ያህል የምቀርበው አብሮ አደጌ ነው። የአርመናዊው አሳዳጊ ብቸኛ ልጅ። አሁን በጣሊያን ሀገር የተሳካለት የቆዳ ውጤቶች ማምረቻ ፋብሪካ ባለቤት ነው። ሽማግሌው ጋዜጠኛ ራሱን ላይ ታች እየነቀነቀ ጥያቄውን ቀጠለ። ወጣትና የገበሬ ልጅ ሆነ ሳለ እንዴት የዚህን ያህል ካፒታል ባለ ንብረት ለመሆን ቻልክ? ወይስ ቱጃሩ አርመናዊ ያወረሱ ሀብት ነበር? አለምሸት ፈገግ አለ። በውርስ ያገኘሁት ነገር የለኝም፣ ላገኝም አልችልም። ወንድሜና አብሮ አደጌ የሆነው ሸሪኬ እዚህ ያለውን ፕሮጀክት ከማንቀሳቀሱ የሥራ ኃላፊነት ጋር የ20 በመቶ የአክሲዮን ድርሻ በስጦታ ስለበረከተልኝ ነው የድርጅቱ ባለቤት ለመሆን የበቃሁት። ኢጣሊያ ሚላን ላይ በአንድ መናፈሻ ውስጥ አረፍ ብለው በሽርክናቸው ዙሪያ የተወያዩባትን ያችን ደቂቃ አስታወሰ አለምሸት። በኢጣሊያ የተወደደውን ምርጥ ወይን ጠጅ እያጣጣሙ ከሰፊው ውይይት በኋላ ሁለቱ የቢሾፍቱ ልጆች በሞቀ ስሜትና ዮሴፍ በከፍተኛ ድምፅ ወዳጄ ሆይ ከዚህ ደቂቃ ጀምሮ እኔ እናንተ የሥራ ሸሪኮች ነን ነበር ያለው። የአለምሸት ምላሽም በስሜት የተዋጠ ነበር። ያደረብኝን ደስታ መቆጣጠር አቅቶኛል። ታማኝና ስራ ወዳድ ሸሪክ ማግኘትን በሙሉ ልብ መን። በል እንነጋገር። ሁሉም ነገር ህጋዊ መሆን አለበት። 60 ሚሊዮን ብር መነሻ ካፒታል ሙሉ በሙሉ በእኔ ይከፈላል። አንተ ስራውን ታካሂዳለህ። ለዚህ ምን ያህል የአክሲዮን ድርሻ ይበቃሃል? አለምሸት ሳያመነታ ነበር ምላሽ የሰጠው። ይህ አያስጨንቀኝም ያገሬ ልጅ። ሊሆን ይችላል አለምሸት፣ ሆኖም የግድ መነጋገር አለብን። የንግዱ ዓለም ህግ ነው። ስለ ሚሊዮን ዶላር ነው እየተነጋገርን ያለ ነው። አለምሸት ጥቂት አሰበበት። ደሞዝ ይኖረኛል? ዋና ስራ አስኪያጅ አንተ ነው የምትሆነው። ስለዚህ በአገር ዋጋ ደሞዝ ይኖርሃል። እንግዲያው ደሞዝ ብቻ ይበቃኛል ዮሴፍ። የለም ሲል ተቃወመው። ከደሞዝ ውጭ የሆነ የአክሲዮን ድርሻ እንዲኖር እፈልጋለሁ። ይህንን የምልህ ልጠቅምህ አስቤ አይደለም። የተሻለ የሥራ ውጤት የሚገኘው ግንኙነታችን በዚያ መንገድ ብቻ ነው ብዬ ስለማምን ነው። ምን መሰለ ዮሴፍ። ሆኖም ዮሴፍ እጁን አንስቶ አቋረጠው። ይህን በተመለከተ ከኔ በላይ ልታውቅ አትችልም። በቢዝነሱ ዓለም ተቀባይነት እያገኘ ያለ አሰራር ስለሆነ በቀጥታ ሐሳብን ሰንዝር። መልካም አለ አለምሸት። የእኔ ታላቁ ደስታ ገንዘብ ማግኘት እንዳልሆነ ልትረዳልኝ ይገባል። ከማገኘው ገንዘብ በላይ ስሜቴን የሚፈነቅለው የወገኖችን ሕይወት በመጠኑም ቢሆን የሚያሻሽል ተግባር ማከናወን መቻሌ ነው። ታላቅ የዓላማና የግብ ስህተት ሲል ዮሴፍ አንባረቀ። ታላቁ ደስታ ገንዘብ ማግኘት ካልሆነ ስራችን የተሳካ አይሆንም። ስለ ወገኖች ሕይወት ማሻሻል መስማት አልፈልግም። እኔ ነጋዴ ነኝ፣ አንተም ነጋዴ እንድትሆን እየጠየቅኩ ነው። ነጋዴ ከሆንክ ስለ ትርፍ ነው ማሰብ ያለብህ። ስለ ወገኖች የምታስብ ከሆነ የቢሾፍቱ አግሮ ኢንዱስትሪን ረስተህ የቢሾፍቱ ዲሞክራሲያዊ ፓርቲ እንድታቋቁም እመክርሃለሁ። ይህም ብሎ በሳቅ ፈነዳ። በዚህ ያልከው በዚያ የዓላማና የግብ ልዩነት የለውም። ለትርፍ ስንሰራ ህዝቡ በእግረ መንገድ የግድ ይጠቀማል። ዮሴፍ እንደገና ክፉኛ ተቃወመ። በፍጹም እዚህ ላይ በግልጽ ሳንግባባ ስራ ልንጀምር አንችልም። እግረ መንገድ ህዝቡ ይጠቀማል የሚለው እምነትም ቢሆን አንዳንዴ አደገኛ ይሆናል። ብቸኛ ግባችን ትርፍ ብቻ መሆኑን አረጋግጥልኝ። አለምሸት ሳቀ። አረጋግጬልሃለሁ። ይህ የሥራ መመሪያችን ይሆናል። ተቀብያለሁ ክቡር አለቃዬ። ከዚያም ዮሴፍ ያለምሸትን ትከሻ በወፍራም መዳፉ እየደበደበ በቀጥታ ወደ ቀሪው ጉዳይ ዘለቀ። በል ተናገር፣ ድርሻ ምን ያህል ይሁን? አለምሸት ጥቂት ካሰበበት በኋላ አንተ ስላልክ 3 በመቶ የአክሲዮን ድርሻ ልወስድ እችላለሁ። ይህ ለኔ ከበቂ በላይ ነው። ዮሴፍ ቤተሰባዊ ፍቅርን በሚመግቡ አይኖቹ አለምሸትን አትኩሮ አስተዋለው። እውነተኛው ሰው እንደሆንክ አልጠራጠርም። በተፈጥሮ ሰው ማትፈልግ ደግና ኩሩ ሰው ነህ።
በልጅነት ዘመናችን ለአንተ አንድ ስጦታ ሳበረክትልህ ምንጊዜም አቦይ ስጥልኝ ትለኝ ነበር። ትህትና ፈጽሞ አይረሳኝም። ያን ጠባይህን ሳስታውሰው ሁልጊዜ አብሬ ለመስራት እመኝ ነበር። ይኸው አሁን ተሳክቶልኛል። ከገንዘብ ይልቅ ፍቅርና ሰውን ከሚያስቀድም ክቡር ስብዕና ካለው ወንድም ጋር ለመስራት ውጤታማ እንደሚያደርገኝ አምናለሁ። በዚህ ስራ ካንተ በላይ እኔ እድለኛና ተጠቃሚ እንደመሆን ይሰማኛል። የምናገረውን መፈጸም እንድንችል እመኛለሁ ሲል አስተያየት ሰጠ አለምሸት። ወዳጄ ሆይ ዮሴፍ የአለምሸትን ትከሻ ጨምድዶ ይናገር ገባ። አጠገብህ ያለው ወጣት ሰው በድፍን አውሮፓ በቆዳ ስራ ሚሊዮነሩ አብሮ አደግህ የጊዜ እጥረት አለበት። አረቄ እያገለበጡ እንዲያው ለጉራ ብቻ ሐሳብ ወለድ የጡብ ህንፃ ከሚገነቡ የአራዳ ልጆች እንደ አንዱ አትቁጠረኝ ቀጠለ በደማቅ ፈገግታ ተውጦ። በተጨማሪ ይህ ዩሮፕ ነው። የቢራ ወሬ የሚባል ነገር እዚህ የለም። ጊዜ ወርቅ ነው። እዚህ ሀገር የማይፈጸም ነገር አይወራም። ከዚያም ኢጆሌ ጋር አበሩ ምን ታስባለህ ብሎ ደረቱ ላይ በጡጫ ጎሸም አድርጎት ምክንያት አልባ ረጃጅም ሳቁን ለቀቀው። አለምሸት ደካማ ፈገግታውን ለአብሮ አደጉ ለግሶ ስለ ባህል ልዩነት ማሰብ ጀመረ። ዳሩ ሐሳቡን ዳር ሳያደርስ በጣም ጥሩ ሲል አቋረጠው ዮሴፍ። የአክሲዮን ድርሻውን ጉዳይ አልቋጭ ነው መሰለኝ። 3% የአክሲዮን ድርሻ ነው የጠየቅከኝ። ከሚጠብቅህ ከባድ ስራ አንጻር ያንሳል። ስለዚህ በህግ የሚረጋገጥ 20% ተሰጥቷል። ይበዛብኛል ዮሴፍ። እንኳን በዛል ወዳጄ። በገንዘብ ጦር መሳሪያ ገዝተ የጋራ በር ወጣቶችን በማስተባበር ውቢቱን ፊላቤላ ከቆሪጥ እስር ቤት ነፃ ታወጣታለህ። ዮሴፍ ይህም ብሎ አፉን እንደ ጎማሬ ከፍቶ በሳቅ ይጮህ ገባ። ይህን ጊዜ ግን የአለምሸት አይኖች የሐዘን ፍላጻ ተፉ። ጨለምለም አለ ገጽታው። እርግጥ ነው ፊላቤላ ለዮሴፍ እንጂ ለአለምሸት ተረት አይደለችም። አለምሸት ምንጊዜም የፊላቤላ ሲም ሲነሳ ልቡን የሚቦረቡር ስሜት ያስጨንቀዋል። ሽማግሌው ጋዜጠኛው ቀጠለ። መልካም። በተጨባጭ ጋራ በሩ ላይ ልትሰሩ ያቀዳችሁት ምንድን ነው? በቆዳ ማለስለሻ ፋብሪካ እንዲሁም በአትክልትና ፍራፍሬ እርሻ ነው ስራችንን ለመጀመር ያቀድነው። በቀጣይ ደግሞ የከብትንና የዶሮ እርባታ ስራ እንዲሁም የእነዚህ እንስሳት ውጤቶችን የማሸጊያ ፋብሪካዎች እንከፍታለን። የምናለሰልሰውን ቆዳ ጥሬውን ከመላክ ባሻገር ደግሞ የቆዳ ውጤቶቹን እዚሁ በማምረት የምስራቅ አፍሪካን ገበያ የመሸፈን የአጭር ጊዜ እቅድ ይዘናል። የዚህ አካባቢ ነዋሪዎች ከእናንተ ኢንቨስትመንት የሚያገኙትን ተጨባጭ ጥቅም ብታብራራልኝ። በአያሌው ተጠቃሚ ይሆናሉ። በቅድሚያ ጋራ በሩ የኤሌክትሪክ ብርሃን ተጠቃሚ ትሆናለች። ንጹህ ውሃ ያገኛል የጋራ በሩ ነዋሪ። ትምህርት ቤት የሚከፈትበትን ሁኔታም እንፈጥራለን። ወጣቶች በፋብሪካዎቹ በአትክልትና ፍራፍሬ እርሻው ውስጥ ተቀጥረው ደሞዝ ያገኛሉ። እንደማየው ከሆነ ሲል ጥያቄውን ሽማግሌው ጋዜጠኛ። ጋራ በሩ ላይ ምንም አይነት የመሰረተ ልማት አውታር አልተዘረጋም። መንገድ ሰርታችሁ ኤሌክትሪክ ኃይል ሰባችሁ አዲስ ስራ መጀመሪያ ያዋጣችኋል። ምናልባት በአካባቢው በመወለድህ ወገናዊነት ተሰምቶ እንዳይሆን ጋራ በሩ ላይ ኢንቨስት የማድረግ ቁርጠኝነት ያደረብህ። ስለማያዋጣን ነው የገባንበት ሲል መለሰ አለምሸት። በመሰረቱ መነሻው ካፒታል ሙሉ በሙሉ የሸሪኬ መሆኑንም ገልጬልሃለሁ። ስራው የማያዋጣ ከሆነ ለጽድቅ ብሎ ገንዘቡን ለማፍሰስ የሚነሳ ኢንቨስተር ሊኖር አይችልም። የአካባቢውን የከብት ሀብትና የመሬቱን ሀብታምነት ሸሪኬ እኔን ያህል ያውቀዋል። ከዚያም ባሻገር በአጭር ጊዜ ወደ ትርፍ መስመር እንደምን በጥናት አረጋግጠናል። የጋራ በሩ ወጣቶችን ተዘዋውሬ ሳነጋግር በተደጋጋሚ ስምን በማንሳት ላንተ ያላቸውን ክብርና አድናቆት ይገልጻሉ። ይህን ተወዳጅነት ለማትረፍ የበቃህበት ሚስጥር ብትገልጽልኝ። ምንም የተሸሸገ ሚስጥር የለውም። በየትም ዓለም ወጣቶች የለውጥ ግንባር ቀደም ደጋፊዎች ናቸው። ጋራ በሩን የሚያሻሽልና የሚለውጥ መልካም ነገር ይዤ መምጣቴን ስለተረዱ ነው ስለኔ በጎውን የነገሩ። የውጭ ሀገር ኢንቨስተሮችን ለመሳብ ከመንግስት ምን ይጠበቃል ብለህ ታምናለህ? በቅድሚያ ሀገራችን በተፈጥሮ ሀብት የታደለች መሆኗን፣ ጠንካራ ሰራተኛና ርካሽ የሰው ኃይል እንዳለን፣ ለአካባቢው ገበያ አማካይ መሆናችንን ኢንቨስተሮች እንዲያውቁ ማድረግ ይገባል። አፍንጫችን ስር ያሉት ግብጽና ኬንያ የደረሱበት ደረጃ ብንመለከት ምናልባት በኢትዮጵያዊነታችን ልናፍር እንችላለን። ተፈጥሮ በሰጣት ሀብት ላይ እንቅልፏን በመለጠጧ ላይ ያለች ብቸኛ ሀገር ይችኛው የኛዋ ኢትዮጵያ ሳትሆን አትቀርም። የዚህ ዋነኛ ምክንያቱ ምን ይመስላል? በጉዳዩ ዙሪያ ውይይትና ጥናት ሊደረግበት ይገባል። አገር ወዳድ ምሁራንና መንግስት በቅርብ መነጋገርና መስራት ይጠበቅባቸዋል። የኢትዮጵያ ሕዝብ ጠንካራ ሰራተኛ ነው ብለህ ታምናለህ? በትክክል
በእርግጥ ያያሌ ክፉ ባህሪያት ሰለባ መሆናችንን በግልጽ መነጋገር ይጠበቅብናል። በሀገራችን ያለን ፍቅርም የምንናገረውን ያህል አይደለም። ወሬ ተለምዷል፣ ምቀኝነት ስር ሰዷል። ፈጣን እድገት ያለማየታችን ምክንያቱ መንግስት ነው ህብረተሰቡ? ሁለቱም አካባቢ ችግር አለ ሲል መለሰ አለምሸት። እንደኔ እምነት የኑሮ ለውጥና እድገት ሲባል እያንዳንዱ ዜጋ መኪና እንዲኖረው ማድረግ መቻል አይደለም። የሰዎች ጭንቅላትና የህብረተሰባችን ባህል ማደግ አለበት። የመንግስት ተሿሚዎች አካባቢም ከፍተኛ ችግር አለ። የአቅም እጥረት ይታያል። ይህ እንደዋዛ መታየት የሌለበት ጉዳይ ነው።